እዚህ ስኮላርሺፕ ሞክሮ የሚያውቅ ሰው ስኮላርሺፖች የሚወጡበት ሰፊው ጊዜ ነው። ስኮላርሺፕ ማለት ግን ምን ማለት ነው? ባለፈው 15 ቀን ውስጥም ኔርሊ ወደ 14,000 ብር የከፈልኩበት ስኮላርሺፕ በክልል ደረጃ በዓለም አቀፍ ደረጃ የሚሰጡ አሉ። Thank you so much for coming። ስለመጣችሁ ደስ ብሎኛል። በአልፋ ቴክኖሎጂ እንግዲህ አንዱ የምንሰጠው ሰርቪስ ምንድነው ያልነው ለተማሪዎቻችን ስኮላርሺፕ ነው። ራይት? ስኮላርሺፕ ስንቶቻችሁ እየሞከራችሁ ነው? አሁን ኤፕሪል ላይ ነው ያለነው እና ኤፕሪል ላይ በጣም የስኮላርሺፕ ዊንዶው የምንለው ስኮላርሺፖች የሚወጡበት ሰፊው ጊዜ ነው። ዴድላይናቸው ከሜይ እስከ ጁን ኢቭን እስከ ጁላይ ኤክስቴንድ የሚያደርጉ ስኮላርሺፖች አሉና እነሱን መሙላት ጀምራችኋል? መፈለግ ጀምራችኋል ወይስ እንዴት ናቸው? የጀመረ ሰው አለ? ምልክት ሊያሳየች የለም። እስቲ ስኮላርሺፕ ሞክሮ የሚያውቅ ሰው እድል ስኮላርሺፕ ማለት ግን ምን ማለት ነው? ብዙ ትምህርት እድሎች አሉ አይደለም? ግን ስኮላርሺፕ ስንል ለአንድ ተማሪ በመጠኑም ይሁን በሙሉ የሚያስፈልገውን አኮሞዴሽን ከቨር በማድረግ በመክፈል መገበያ ሊሆን ይችላል፣ መጓጓዣው ሊሆን ይችላል፣ የትምህርቱንም በመክፈል ማስተማር ማለት ነው። ብዙ ጊዜ ስኮላርሺፕ ሲባል ሰው የሚያስበው ዲግሪ፣ ማስተርስ እና ፒኤችዲ ክላሶችን ነው። ሌሎች ብዙ አይነት እድሎች አሉ። ሾርት ተርም ትሬኒንጎች አሉ። ታውቃላችሁ ስለነሱ? ለአጭር ጊዜ የሚሰጡ በተለያየ የሙያ ዘርፍ ላይ በተለያየ ደረጃ ላሉ ተማሪዎች የሚሰጡ ስልጠናዎች አሉ። በክልል ደረጃ በዓለም አቀፍ ደረጃ የሚሰጡ አሉ። ክልል ስል ላይክ ሪጂናል ኮንቴክስት ነው፣ የአፍሪካን ለማለት ነው። በሀገር ውስጥ አይደለም። ሞክረሃል? እስቲ ልስማው። ምን ነበር እሱ? ያ አብሶሉትሊ ይሄኛውም ስኮላርሺፕ ነው። የአልፋ ስኮላርሺፕ ተጠቃሚ ነህ አንተ። እሺ ወደ ሁለተኛው ጥያቄ እንሂድ። የመሞከሩ ፍላጎት ሳላችሁ አሁን ለምሳሌ በእኛ ተቋም ለተማሪዎቻችን እንሰጣለን ያልነው ሰርቪስ ተማሪ ስለሆናችሁ ብቻ እንሰጣችሁ። ራይት? ፓሽን ከሌለ ዋጋ አለ። ፍላጎት ከሌለ በዛ ልክ የመቀጠሉትን ከሌለ ዋጋ የለውም። ከዚህ ቀደም ትሬኒንግ ሰጣችሁ አንድ ስኮላርሺፕ እንዳጣው ብር ከፍዬ ነግሬያቸዋለሁ አይደለም? ከዛ በኋላ ባለፈው 15 ቀን ውስጥም ኔርሊ ወደ 14,000 ብር የከፈልኩበት ስኮላርሺፕ አልተሳካልኝ። ደስ አይልም? ሪሊ ደስ አይልም? you have to እንዴ ምን ሆናችኋል? ሰዎች ብዙ ጊዜ ያገኙት ነገር ነው አንተን የሚሉት። ከዛን ምን ሆንኩ ነው የሚሉት ሲያጡ። ሪጀክት ተደረኩ ነው የሚሉት። እናንተ ግን ሪጀክት አትበሉ ብያቸዋለሁ ባለፈው። ሪዳይሬክሽን ነው የሚባለው። ሪጀክት ሳይሆን ሪዳይሬክሽን፣ ማጣት መከልከል ሳይሆን እንደገና ደግሞ ሌላ እይታ እንድታዩ ለእናንተ በር መክፈት። እዚህ ያንን ፕሮሰስ ሳጣ ከብሩ በላይ የፈጀብኝን ቤኪ ራሱ ያውቃል። ለጽሁፍ ለምን ረጅም ጊዜ ፒኤችዲ ነበር ካናዳ ላይ አፕላይ ያደረኩት እና ከዚህ ተንደርድሬ ወደ ምን መምጣት ፈለግኩኝ? ስኮላርሺፕ ኢዝ ኤ ፕሮጀክት። ምንድነው ስኮላርሺፕ? ፕሮጀክት ነው። የ5 ዓመትም የ10 ዓመትም በእናንተ ዕድሜ ከሆነ እስከ 15 ዓመት ፕሮጀክት መሆን አለበት። ምክንያቱም እየሞከራችሁ ያላችሁት ምንድን ነው? እድል ነው። እድልን ደግሞ for many reasons ልታጡም ልታገኙ ትችላላችሁ። ከሞላችሁ አይሆንም። በእቅድ ሲሆን በኮንሲስተንሲ ሲሆን ነው ስኬት የሚሆነው። እዚህ ዝግጁ ናችሁ? ኦኬ እሺ። ብዙ ስኮላርሺፖች ወጥተዋል። አሁን የቤት ስራ እንሰጣችሁ ነው። መጀመሪያው ምንድነው የሚለው? ዋት ምንድን ነው የምትፈልጉት? ራይት? የምትፈልጉት አይነት እድል ምንድን ነው? መሞከር የምትፈልጉት መማር የምትፈልጉት አይነት ትምህርት ምንድን ነው? ዋት የሚለው ማለት ነው። እነዚህ በህይወት አጋጣሚ ውስጥ ብዙ ጊዜ ጁሪስፕሩደንስ የሚባል ትምህርት አለ፣ የህግ ፍልስፍና እና እሱን ኮርስ አስተምር። ይህ ቃል ሰምታችሁ ታውቃላችሁ? ክሪቲካል። እስቲ ክሪቲካል በሉት። እስቲ ክሪቲካል መሆን አለባችሁ። አንድን ነገር ስታደርጉ ምንድን ነው የማደርገው? ቀጥሎ ደግሞ የመጣው ጥያቄ እንደሚለው አይደለም የሚለው ለምንድን ነው የማደርገው? በህይወት መንገዳችሁ ላይ እነዚህ መሰረታዊ ሁለት ጥያቄዎች ካልመለሳችሁ ሩቅ አትሄዱ። ራይት? ብዙ
ቢዝነስ ፌል የሚያደርገው ብዙ ሰዎች የጀማመሩት ነገር ተነካክቶ እጅ ብሎ የሚቆመው ለምንድን ታውቃለህ? ይሄ ይላል። እነዚህን ጥያቄ ራሳችሁን መጠየቅ የጀመራችሁ ጊዜ ረጅም ማብራት ትጀምራላችሁ። ራይት ሶ ዋት አፍ ወደም ዋት አም አይ ሉኪንግ ፎር? ምንድን ነው የፈለግኩት? ምንድን ነው መማር ያለብኝ? ተስጦዬ ምንድን ነው? ችሎታዬ ምን? ኦፍ ኮርስ እዚህ በጣም በኮሚትመንት ቴክኖሎጂ የተማራችሁ ነው። ግን ምን ያህል ርቀት ነው መሄድ ያለብኝ? ያንም መጀመሪያ መለየት አለባችሁ። ሁለተኛ ዋይ መረታችሁት። ከዛስ ለምን? ምክንያቱም ለምን የሚለውስ ደግሞ በቃ የማያልቅ ጥያቄ የማያልቅ መልስ ነው የሚኖረው። ዋይ ይህን ነገር ተምሬ ምንድን ነው ማደርግበት? ስኬት ነው ሊሄድበት? ራይት ያን መመለስ አለባችሁ። አሁን ኢዝሊ ለምን ቴክኖሎጂ የምትማረው ለጠይቃችሁ አንድ ሰው ራይት ለምንድን ነው ኤክስትራ ክላስ ወስዳችሁ አልፋ ቴክኖሎጂ መጣችሁ እዚህ የምትማሩት? ለምንድን ነው? ድሉ ስለተገኘ ብቻ? ስለተከፈለላችሁ? የሄጃ ስላጣችሁ? አይ እንደ ነገሩ እንደው ዝም ብሎ ጎን ለጎን የሆነ ነገሮችን መያዝ ያስፈልጋል። እዛ አይነት ኑሮ አትኑሩ። እሺ የፍዬ ገላ ኑሮ አትኑሩ። ነፋስ እየመጣ ወደዚህ የሚወስዳችሁ ሰው መሆን የለባችሁ። እንደዚህ አይነት ነገሮችን ማስወገድ ከፈለጋችሁ you need to answer the question why and እሱን ለየን ሁለቱ ጥያቄዎች ራሳችሁን ትጠይቃላችሁ። እነዚህን ስትጠይቁልኝ ምንድነው የሚሆነው? ብትሞሉትን ማመልከቻ ማስገባት የምትፈልጉበትን የስኮላርሺፕ አይነት ትምህርቱን ዘርፉን ምን ታደርጉታላችሁ ማለት ነው ትለይታላችሁ። አሁን ላይክ ሊስት አውት ብናደርገው አሁን ላይ የተከፈቱ ስኮላርሺፖችን በየአይነቱ ነው ያለው። ግን ሁሉንም ደግሞ ማግበስበስ አይቻልም። ራይት ኢፌክቲቭነስ ውጤታማነት የሚመጣው ሰዎች ኮንሰንትሬት አድርገው የሚሰሩበት ነገር ላይ ብቻ። ስለዚህ እነዚህ ሁለቱ ጥያቄዎች አይደንቲፋይ ስታደርጉ ምን አይደንቲፋይ ታደርጋላችሁ? at the end of the day የትኛውን ስኮላርሺፕ ነው መምላት ያለብኝ? ግልጽ ነው። ይሄ መንደርደሪያ ነው። ኦኬ ዛሬ ነገ ከነገ ወዲያ በሁለት ወር ምን ሞላላችሁ ወይም ደግሞ የምትሞሉት ነገር አይደለም። እኔ ከስኮላርሺፕ ጋር ያለኝን እድሜ ብትቆጥሩት ኤክስቴንሲቭሊ ስኮላርሺፕ መሙላት የጀመርኩት ከ2013 ዓመተ ምህረት ጀምሮ በየጊዜው አቴንቲቭሊ መከታተል፣ እዛ ውስጥ ካገኘሁት ይልቅ ያጣሁት 10 ይበልጣል። ማጣት ደግሞ ደስ የሚለው ነገር እያንዳንዱን ነገር እያስተማራችሁ ይሄዳል። በዚህ ዙር ምንድን ነው ያጎደልኩት? ምንድን ነው ማስተካከል ያለብኝ? እሺ ሌላኛው how ሶስተኛው ጥያቄ how ስኮላርሺፕ እንዴት ነው የምንሞላው? ስኮላርሺፕን ስንሞላ አሁን ባይምሯችሁ የምትይዙልኝ ነገር ምንድን ነው? የስኮላርሺፑን አይነት ኦልሬዲ አይደንቲፋይ አድርጋችኋል። በምን ዘርፍ ላይ ለእኔ ቴክኖሎጂ ነው የሚሻለው፣ ለእኔ ጤናው ዘርፍ ላይ ነው የሚሻለው፣ ለእኔ በዚህ ዘርፍ ላይ ነው የሚሻለው፣ ለእኔ ሊደርሺፕ ላይ ነው የሚሻለው ብላችሁ ቢያንስ ግዴታ አንድ መሆን የለበትም። ራይት 2 3 4 3 ድረስ አልተርኔቲቭ ከያዛችሁ ጥሩ ነው የሚሆነው። ለምሳሌ እኔ የምሰራበትን ኤሪያ ልንገራችሁ። መጀመሪያ ህግ ላይ ሂውመን ራይትስ ሰብአዊ መብት ላይ እሰራለሁ። ሁለተኛ ፒስ ኤንድ ኮንፍሊክት የግጭት አፈታት ስርዓቶች ላይ እሰራለሁ። ከዛ በኋላ ሊደርሺፕ ላይ አመራር ላይ እሰራለሁ። ሶስቱን አይነት ትሬኒንግ የሚሆን የትምህርት እድል የሚሆን ካገኘው ቶሎ ሞላለሁ። ምክንያቱም ከዚህ የተዘጋጀውባቸው ነገሮች ስላሉ። ምንድናቸው እነዛ ነገሮች? ሃው በሚለው እንመለሳለን። ስለነዚህ ነገር ሰምታችሁ ታውቃላችሁ? ሲቪ ሲተረጎም ምንድነው? ኦብዘርቬሽን ነው። ካሪኩለም ቪታe ነው አይደል? ካሪኩለም ቪታe ነው። ሲቪ ያላችሁ የለም። እዚህ ያዘጋጀነው ሲቪ አለ ናሙና። እሱን ለአንድ ተማሪ ከእናንተ ውስጥ ይሞላና ሌሎቻችሁ ደግሞ ልትጠቀሙ ይደረጋል። እሱን እናዘጋጃለን። ስቴፕ ባይ ስቴፕ ፕሮሰስ ያለው ነው። ሲቪ ማለት እስከዛሬ ድረስ በትምህርትም ከትምህርት ውጪም ባላችሁ ኤንጌጅመንቶች ውስጥ የሰራችኋቸው ስራዎች ማለት ነው። እናንተን የሚገልጽ የእናንተ ፕሮፋይል ማለት ነው። ስም ማን? ሰለዲን። ሰለዲን ማን ነው የሚለው ሲቪ ላይ ነው ያለው። የት ነው የተማረው? ውጤቱ ስንት ነው? ምን ነገሮች ላይ ሰርቷል? ከትምህርት ባሻገር ምን አይነት ክለቦች ውስጥ አለ? ምን አይነት ኦርጋናይዜሽኖች ውስጥ ምን አይነት ተቋማት ውስጥ ሰርቷል የሚለው ቶታሊ ይቀመጣል እዛ ላይ። ስለዚህ ያ ተቋም ያ የሚመርጠው ስኮላርሺፕ ኮሚቴው ያንን ፕሮፋይላችሁ ያያል።
ግልጽ ነው። እዚህ ሲቪ እናዘጋጃለን። ለቤስት ለእናንተ የምንሰጠው ቲፕ ምንድን ነው? ኤኒዋን ዊዝ ካንቫን የሚያውቃለህ በስልካችሁ ካንቫ ታውቁትን። ይሄ ካንቫ ላይ በቅርቡ ለኢንተርገቨርንመንታል አውቶሪቲ ዴቨሎፕመንት ኢጋድ ላይ ተዘጋጀ አንድ ስብሰባ እንትን አለ፣ ስልጠና የሚሰጥ አለ ለሊደርስ እና ለዛ ያዘጋጀውት ሲቪ ነው። ይህ ሲቪ ያዘጋጀው ሶፍትዌሩ ካንቫ ነው እና ራሱ ያዘጋጅላቸዋል። የተለያዩ ቴምፕሌቶች አሉት። ሼር ልናደርጋችሁ እንችላለን። መካተት ያለባቸው ነገሮች ምንድን ነው የሚለው ነው እኛን ኮንሳልት የምታደርጉት። ቤዚክ የሚካተቱ ነገሮች ምን ምን ናቸው? እናንተም ደግሞ እንድታስቡበት የምፈልገው ፕሮፋይል ሰመሪ ያስፈልጋል። ምን ያስፈልጋል? ፕሮፋይል ሰመሪ ማለት ሰለዲን ማን ነው? ማን ነው? ራስን በአንድ ፓራግራፍ ትገልጻለህ። ለምሳሌ እኔን ላሳያችሁ። ፕሮፋይል ሰመሪ ነው ይሄ። በአንድ ፓራግራፍ ስለራሴ ማውራው ነው። I am a dedicated young scholar committed to lecturing, researching and advocating for peace and human rights in my community. ገና መግቢያ ነው። እዚህ ስለራሴ ነው ማውራው። በዚህ ነገር ላይ ለመስራት ፍላጎቱ ጉጉቱ ያለኝ ገና ታዳጊ ተመራማሪ ነው። ራይት በራሳችን አጠር አድርጋችሁ ሰለዲን ራሱ ማስታወቅ ሲፈልግ I am a dedicated and aspiring graphic designer or whatever, right? or IT scholar. እቺን ነገር ራሳችሁን ታለማምዳላችሁ። ሼር አደርጋችኋለሁ በኋላ። ኦኬ ሁለተኛው ቀጥሎ የሚመጣው ኤጁኬሽን። ትምህርት ደረጃችሁን በስርዓት አስቀምጡ። ከምን እስከ ምን እንደተማራችሁ፣ ኤሌመንተሪ መቼ፣ ሃይ ስኩል መቼ፣ ፕሪፓራቶሪ መቼ። ኦኬ እነዚህን ሊስት አውት ማድረግ ያስፈልጋል እና የትምህርት ተቋሙን ራሱ ቴምፕሌቱ ያዛቸዋል። ችግር የለውም ግን እናንተ አይደንቲፋይ አድርጉ። ከዛ ኤክስፒሪየንስ። እዚህ ኤክስፒሪየንስ ውስጥ አንዳንድ ተቋማት ቮለንተሪ ይጠቀማሉ። ቮለንተሪዝም ክበብ አለ። ሳላዲን እንሰራበት የሆነ ክበቦች አሉ ወጣቶች እንደ ጣምራ አይነት or ቀይ መስቀል ውስጥ ነው አሁን አይምሯችሁን ክሊክ ኦኬ። እነዚህ አይነት ተቋማቶች ውስጥ አብራችሁ አፊሊየት አድርጋችሁ ስሩ። እዚሁ ተቋምኛው ጋር ያለው ተቋም ጋር ራሱ የሚሰራ ስራ አለ። ሲወጣ ኢንተርንሺፕ ምናምን ግድም በል ኦኬ እዚሁ ስራ ለመስራት። ምክንያቱም ይሄ ኤክስፒሪየንስ ግዴታ ተቀጥራችሁ ደሞዝ የምታገኙበት ከዚህ ያገለገላችሁበት ሳይሆን ምን ያህል ዕውቀታችሁ ስራ ላይ ውሏል የሚል ነው። ራይት ማወቅ ማለት ግዴታ አንድ ሰው በቴክኖሎጂ ሲማር ቴክኖሎጂን ብቻ ማሳደድ አይደለም። መማር ዋና ቁም ነገሩ ምንድነው? አናሊቲካል ካፓሲቲ አይደለ? ነገሮችን የማሰላሰል የማገናዘብ ችሎታ ነው። አንድ ኤንድ ኦፍ ዘ ዴይ ትምህርት ማለት አንጎልን ማሰልጠን ነው አይደል? እዚህ ያንን ነገራችሁን እንዴት ማህበረሰቡ ላይ ኢንቨስት አድርጋችኋል? የት ወስዳችሁ አበርክታችሁታል የሚለው ጥያቄ ነው። እዚህ ኤክስፒሪየንስ ኢዝ ማንዳቶሪ፣ ቮለንተሪዝም ኢዝ ማንዳቶሪ። ኦርጋናይዜሽኖች ካሉ ሄዳችሁ ተመዝገቡ። መስራት ፈልጋለሁ፣ ማገልገል ፈልጋለሁ በሏቸው። እዛ ከነሱ ጋር 3 ወር 4 ወር 5 ወር 6 ወር ዓመትም ስሩና ደብዳቤ አጽፉ። ይጠቅማቸዋል። ኦኬ አብሯችሁ ነው የሚሄደው። እነሱ ፕሮፋይላችሁን ሲያዩ ኦኬ ሺ ኢዝ ጉድ ሂ ኢዝ ጉድ ነው የሚሏቸው። ኦኬ ያ ግልጽ ነው። ቮለንተሪዝምን ኤክስትራ ካሪኩላ ውስጥ ልክተተውና ከዛም በኋላ ሪኮሜንዴሽን ራሱን የቻለ ቶፒክ ነው። ሪኮሜንዴሽን ምንድነው? ሪኮሜንዴሽን ተጽፎላችሁ ያውቃል? አጽፋችሁ ታውቃላችሁ? ስለሱ ሰምታችሁ ታውቃላችሁ? አታውቁም። ኦፍኮርስ ዩ ታዳጊዎች ናቸው። ሪኮሜንዴሽን ሌተር ማለት በአንድ የሥራ ቦታ ወይ ደግሞ በትምህርት ላይ የሚያውቃችሁ የቅርብ ሰው ስለናንተ ችሎታ ራይት ስለናንተ ብቃት ስለናንተ ክህሎት እውቅና ሲሰጣችሁ ማለት ነው። ለምሳሌ አልፋ ቴክኖሎጂ ሳላዲንን እያስተማረው ነው ራይት ተምሮ ሲጨርስ ኤክስኪዩቲቭ ዳይሬክተሩ ጋር ይሄድና ሪኮሜንዴሽን ሌተር ጻፉልኝ፣ እንደዚህ አይነት ስኮላርሺፕ ላመለክት ስለሆነ እዚህ መማሬን ጥሩ ተማሪ መሆኔን በተሰጠኝ ታስኮች ላይ ጥሩ ነገሮችን እንደሰራው ለማሳወቅ ለተቋሙ አፕላይ ለምታደርገው ተቋም ለማሳወቅ የእናንተን እውቅና ስጡኝ ነው። ሪኮሜንድ መድረዋት እውቅና ማሰጠት። እዚህ ተቋሙ ለእናንተ የሚጽፍላችኋል ሪኮሜንዴሽን
ስለ ዲን የሚባል ተማሪያችን ከዚህ እስከዚህ እንደዚህ አይነት ኮርሶችን ለዚህ ያህል ወራት ወስዷል። በቆየባቸው ጊዜዎች ውስጥ እንዲህ አይነት ክህሎቶችን ተምሯል። በነበረበትም ጊዜ ደግሞ ይህን ክህሎቶች አሳይቷል። ስለዚህ እናንተ ተቋም ቢገባ ወይ ደግሞ እናንተ ተቋም መማር ቢጀምር ለተቋማችሁ ግብአት ይሆናል፣ እናምንበታለን። ራይት? ስለዚህ አስቡ። ሃይስኩል አስተማሪዎቻችሁን ለማጣ ኮሌጅ የምትማሩን ካላችሁ ለማጻፍ አስቡ። አስተማሪዎቻችሁ በትንሹ 3 ሪኮሜንዴሽን ሌተር ጽፋችሁ አስቀምጡ። ራሳችሁ ለማጻፍ አስባለሁ የሚል ሰው ካለ ኮንታክት ያድርገን በኦፊስ። እኛ ድራፍቱን አዘጋጅተን እንሰጣቸዋለን። እሺ? ምክንያቱም መምህራኖች ብዙ ጊዜ ሰዓቱን ብቻ ሳይሆን ያው ሰዓት ብዙ ጊዜ ታውቃላችሁ እዚህ ውስጥ ነው ያለው እንጂ አክሽኑ አይደለም። ሰዓት የለኝም ሲል አንድ ሰው ይህ ስለሆነ ሳይሆን ለአንተ ነገር ጊዜ የለኝም ሰው እንዳትረሱ ያውቋችሁ። ኦኬ? አስቡ ለማጻፍ። ስኮላርሺፕ ምንድነው? ድገሙት። ኢትስ አ ፕሮጀክት። ድገሙት። በደንብ አለበለዚያ ዋጋ ለመክፈል ዝግጁ አትሆን። አሁን ትልቁ ችግር ያለው ያንን ትሬኒንግ ላይ ስንሰጣችሁ ነበር። ሰው ዋጋ ለመክፈል ለመቸገር፣ ራሱን ለማስቸገር፣ እንቅልፉን ለማጣት፣ የሰው ፊት ለማየት ዝግጁ አይደለም። እና እመኑኝ እኔ በእናንተ እድሜ እንደዚህ አይነት እድል ባገኝ ብዙ በእውነት ሰራለሁ። እንደዚህ አይነት ላይክ አፕሊፍት የሚያደርጋችሁ ኤቭሪቲንግ ላይክ ስቴፕ ባይ ስቴፕ የሚያሳያችሁ ሰው ሲኖር እንደ እድል ውሰዱት፣ ተጠቀሙበት። ዩ ዶንት ኖ ራይት? አሁን ደግሞ ያለው የዓለም ገበያ ይሄ ነው። ቴክኖሎጂ፣ ላንጉዌጅ whatever። ሰው ሪኮሜንዴሽን ጨረስን። ማመልከት ስትፈልጉ ምን አድርጉን? ኮሚኒኬት አድርጉ። ድራፍት ፔፐሩን እኛ እንሰጣችኋለን። ሌላኛው ሞቲቬሽን ሌተር ጽፎ የሚያቅሰዋለህ። ሁላችሁም አሁን የትኛውንም አይነት ስኮላርሺፕ ወይ ደግሞ የትኛውንም እድል መሞከር ከፈለጋችሁ በትምህርትም ይሁን በስልጠና አንዱ ተቋሙ ከእናንተ የሚጠብቀው ነገር ምንድን ነው? ለምንድን ነው የምታመለክተው? ለምንድን ነው የምታመለክችው? በምን ተነሳስተ ነው? በምን ተነሳስተች ነው? ምንድን ነው እሱ? ሰፖዝ አንድ XY የሚባል ተቋም ለቴክኖሎጂ ተማሪዎች የ6 ወር ስልጠና ሳውት አፍሪካ ላይ ያዘጋጀ እና እዚህ ላይ መሳተፍ የምትፈልጉ ሰዎች ማመልከቻችሁን አስገቡ ሲባል ያው እነዚህ ሪኮሜንዴሽን CV ምናምን ይገባል አይደለም። አንዱ የምትጠየቁት ደግሞ ምንድነው? ሞቲቬሽን ሌተር። ሞቲቬሽን ምንድነው? ያ የሚያነሳሳችሁ ነገር ምንድነው? ሞቲቬት ያደረጋችሁ፣ ኢንስፓየር ያደረጋችሁ፣ ያን ነገር እንድትፈልጉ ያደረጋችሁ ነገር ምንድነው? ጽፋችሁ ታውቃላችሁ? ሞቲቬሽን ሌተር ነው የተጻፈ አንብባችሁ ታውቃላችሁ? ነው። ኦኬ። ሞቲቬሽን ሌተርም እኛ ጋር ፎርማቱ አለ የተዘጋጀው። እናንተም ደግሞ በምትፈልጉት ኮንቴክስት ቤዝድ በሚለው አፕሮች እናንተም ማዘጋጀት እንችላለን። አፕላይ ማድረግ ዝግጁ ስትሆን ሞቲቬሽን ሌተር በዋናነት ይሄ ጥያቄ ነው የምትመልሱት። ሁለተኛው ዋይ፣ ለምንድነው ዲጂታል ስልጠናውን ለምሳሌ ሳውዝ አፍሪካውን የፈለኩት? ምን ለማግኘት ነው? ከዛ እስካገኘው በኋላ ምን ለማድረግ ነው? ምንድን ያነሳሳችሁ? እዛ ተቋም ስትሄዱ ምን ትጠብቃላችሁ? ከዛ ያገኛችሁትን ደግሞ ምን ላይ ታውጣላችሁ የሚለውን ነው። እኔ ጻፍኩት ያለ አሁን ቅድም ለቤኪ ያሳዩት ያለ ነበር። የሞምባሳ ላይ የሚካሄደው የኢጋድ ኢንተርገቨርንመንታል አውቶሪቲ ዴቨሎፕመንት ላይ ሞምባሳ የተዘጋጀ የሊደርሺፕ ስልጠና አለ። እዛ ስልጠና ላይ ማመልከቻ ሳስገባ ለምን እዛ መሄድ እንደፈለኩኝ የ10 ዓመት እቅዴን ያስቀመጥኩላቸው። 10 ዓመት እቅዴ በዶሴ ሳይሆን በሁለት ፓራግራፍ ራሴን የት እንደማየው እዛ ቦታ ደግሞ ለመድረስ ይሄ የመጣው እድል ምን ያህል ግብአት እንደሆነ እንደዚህ ነው የሚጻፈው። ግን ቀስ ብለን እናያለን። ክሊር። ጉግል ላይ ገብታችሁ ሞቲቬሽን ሌተር ሳምፕልስ ብላችሁ ከጻፋችሁ ብራውዝ ካረጋችሁ ይመጣላችሁ። ሞቲቬሽን ሌተር ሳምፕልስ ብላችሁ ካላችሁ ኢሜጆቹን ያመጣላችሁ። በዛ ቤታችሁ ውስጥ መጫር ጀምሩ። ኦኬ፣ ጫር ማድረግ ጀምሩ። ለአንደር ግራጁዌት ሌቨልም ሊሆን ይችላል። አንደር ግራጁዌት ናቸው በዲግሪ ሌቨል አይደላችሁ አሉ እዛ ላይ የሚጻፉ እነዛን ፎርማቶች 2-3 ውሰዱና በሰዎቹ ቦታ እናንተ የምትፈልጉትን ነገር እያስገባችሁ ሞክሩት።
ከዛ እንደዛ ፕራክቲስ አድርጉና ድራፍቱን አምጡ እና በዊሊንግነስ እናይላችኋል የሞከራችሁት። ክሊር ስቴትመንት ኦፍ ፐርፐዝ ይባላል። እኔ ላይ ስቴትመንት ኦፍ ፐርፐዝ ምን ማለት ነው? ዓላማችሁ ያንን እድል የምትሞክሩበትን ዓላማችሁን መጻፍ ነው። ተቋማት ኢንተርቼንጅብሊ እነዚህን ይጠቀማሉ። አንዳንዶቹ ሞቲቬሽን ሌተር አዘጋጁ ይሏቸዋል፣ አንዳንዶቹ ደግሞ ስቴትመንት ኦፍ ፐርፐዝ አዘጋጁ ይሏቸዋል። እንትን ናቸው እነዚህ ነገሮች ኢንተርሚንግልድ ናቸው። ላይክ አንዱ ከአንዱ በደንብ ለመለየት ብዙ እንትን ይላል። ግን ስቴትመንት ኦፍ ፐርፐዝ ሲሆን ትንሽ ጠለቅ ያለ ነው። በፖስት ግራጁዌት ላይ ብዙ ጊዜ የሚጠቀሙት ነው። አንድ ሰው ስቴትመንት ኦፍ ፐርፐዝ ወይ ደግሞ ኢንቴንቱን ሲጽፍ ምንድን ነው የሚጽፈው? የጀመረው ፕሮጀክት ምን እንደሆነ፣ ያን ፕሮጀክት ደግሞ አውትላይን አድርጎ ያስረዳል ምን አይነት ፕሮጀክት እንደሆነ። ከዛም በኋላ እዛ ተቋም ገብቶ መማር እንደሚፈልግ፣ ከማጋ መስራት እንደሚፈልግ፣ ከዛ ሲጨርስ ደግሞ ያንን ፕሮጀክት እንዴት አድርጎ በስራው ላይ ከዛ በኋላ ባሉት እንትኖች ላይ እንዴት ኢንቨስት እንደሚያደርግ ነው የሚያወራው። a little bit statement of purpose a little bit stringent ነው፣ ጠጠር ያለ ነው። I think በእናንተ ደረጃ statement of purpose ብዙ አይጠበቅም፣ ግን ለእውቀት ያህል ሼር ያደረኳችሁ። ግን ስለ ሞቲቬሽን ሌተር በደንብ አስቡ። ኦኬ እዚ ነው። አሁን ያሉንን ሰነዶች አዘጋጅተናል። ስለ ስኮላርሺፕ ስናስብ የመጀመሪያውን ስቴጅ ስናስቀምጠው ምንድነው የምፈልገው፣ ደግሞ ስለምንድን ነው የምፈልገው፣ እሱን ከመለሳችሁ በኋላ ምን አይነት ስኮላርሺፕ መፈለግ እንዳለባችሁ አይደንቲፋይ ታደርጋላችሁ። ከዛም በኋላ ኦኬ ስኮላርሺፖችን አገኘዋችሁ፣ ኤክስ የሚባል እድል አገኘሁኝ፣ ዋይ የሚባል እድል አገኘሁኝ። እነዚህን እድሎች ልፕ ልሞክር ስል ፖቴንሻሊ የሚያጋጥሟችሁ ነገሮች እነዚህ ናቸው። ሲቪ ያስፈልጋል፣ ራይት? ሲቪ ስር በትንሹ ስለነዚህ አራት ነገሮች ማሰብ ያስፈልጋቸዋል። ሪኮሜንዴሽን ያው ሪፈረንስ ሌተር ይባላል። ሪኮሜንዴሽን ወይ ደግሞ ሪፈረንስ ሌተር ለእናንተ እውቅና የሚሰጥ ሰው አውቀዋለሁ፣ አውቃታለሁ፣ እዚህ ተምራለች፣ ችሎታው አላት፣ ብቁ ነች፣ ብቁ ነው ብሎ የሚያስቀምጥላችሁ አካል። ያ መምህራችሁ ሊሆን ይችላል፣ የምትማሩበት ተቋም የራሱ ሊሆን ይችላል፣ ሰለጥኑበት። ኢቨን አልፋ ኢዝ ኤ ፖቴንሻል ሪፈረንስ ለእናንተ። አልፋ ለእናንተ ደብዳቤ ማዘጋጀት የሚችል ተቋም እዚህ እስከሰለጠናችሁ ድረስ። ሞቲቬሽን ሌተር ቺን ከጉግል ላይ ሳምፕሎችን ቼክ አለላት፣ ሪሶርስ አለ በየቦታው። ዘን ስቴትመንት ኦፍ ፐርፐስ። ኦኬ ከዛ ውጪ አንዳንድ ጥያቄዎችን ልጠይቃችሁ። ምናልባት ስለ ስኮላርሺፕ ስናስብ ቀድሞ መዘጋጀት ያለባቸው ነገሮች አንዱ ምንድነው? ገብቷል? ኦኬ ልደት ሰርቲፊኬት አላችሁ? ፋይዳ መታወቂያ ያላችሁ? ፓስፖርት አላችሁ? ቀበሌ መታወቂያ ያላችሁ? እንደዚህ አይነት ብትታወቁበት ያስፈልጋችሁ ብትታወቁበት ጋር ሰነዶች ያስፈልጋችኋል። ምክንያቱም እናንተን በኢሜል አይደለም ያውቋችሁ። ያ መታወቂያ ያስፈልጋችኋል። ኦኬ መታወቂያ ያስፈልጋችኋል። ፋይዳ ማውጣታችሁ እንዴ? ፋይዳ ስንት ዓመት ነው የሚፈቀደው? 5 ዓመት ምናምን ያሉን 5 ዓመት አልሞላችሁም። 5 አውት እንደዚህ አይነት ሰነዶችን እሺ ማውጣት ብቻ አይደለም፣ ፒውርሊ ስካን አድርጋችሁ ፎልደር ይኖራችሁ፣ በስልክም ይሁን ኮምፒውተርም ይኖራችሁ፣ ታብም ይኖራችሁ፣ ፍላሽም ይኖራችሁ፣ እንደዚህ አይነት ፋይሎች እንደሚደረጉት ስካን። አሁን ባለፈው እዚያ ሰንጠረን ሰርቲፊኬት አሰጠናችሁ፣ ስካን ወረቀቱን አንፈልጉ፣ ስካን አድርጋችሁ ፕሮፋይላችሁን በየጊዜው ገምቱ። ኦኬ ሲፈታ በቃ መወናበድ የለባችሁ። ሲሲቦል ባይፈላችሁ የራሳችሁ ስካን ነው የተለቀ ፕሮፋይሎች ገባ ማይ ፕሮፋይሎች ፍሮደር ፔጅ አድርጋችሁ እዛ ውስጥ ነገር ሲያስፈልግ አታች ኒውን 17 ገጽ ነው ያለው። ለምን እንደሚትሉኝ ራሱ አላውቅም። ሶላርሺፕ ኤቭሪቲንግ እነዚህ ሬዲ ከሆኑ እነዚህ ሰነዶች ማዘጋጀት የእናንተ ግዴታ ነው የሚሆነው። እሺ መታወቂያችሁ ከሌለ you cannot access the scholarships። እሺ እንደዛ አድርጉ። ግልጽ ነን? በጣም ጥሩ ነው።